እስኪ ይህን ቪዲዮ ሰምተን አብረን እንመለስበት። enough thank you በቃችሁ። ከዚህ ህዝብ ጫንቃ ላይ ዞር በሉ። ይሄ ልጅ ይስራበት። በእድሜም ያነሰ ነው፣ በንግግርም ይበልጣችኋል፣ በአስተሳሰብም ይበልጣችኋል። ለዚህ ህዝብም የሚበልጥ ነገር ነው እየሰራ ያለው። ዞር በሉ። ያ enough is enough። እውነት ለመናገር ይሄ ቪዲዮ በጣም አስተማሪ ነገር ነው። ምክንያቱም ጦርነት ውስጥ እንደነበርና በጣም መስዋዕት እንደከፈልን ስፔሻሊ የመቀሌ ወጣት፣ የትግራይ ወጣት፣ የትግራይ እናቶች በጣም ዋጋ እንደከፈሉ ሁላችንም እናውቃለን። የዚህ ምክንያት ደግሞ የጦርነቱ መንስኤ መሆኑ ይታወቃል። ያን ጊዜ ሰላም የመፈለግ ሁኔታ አለመኖሩና ወደ ጦርነት የመግባት ሁኔታ ያን ሁሉ ለዛ ሁሉ ችግር የተደረገ መሆኑ ይታወቃል። ወጣቱ የተጎዳበት፣ ንብረቱ የተወደመበት ሁኔታ እንደነበረ ለሁላችንም የቅርብ ጊዜ ትውስታ ነው። አሁንም ግን ወደ ጦርነት መቀስቀስ በጣም ከባድ ነው። ማሰብ አለብን። ለሰው ልጅ እንደ ሰው ማሰብ አለብን። የሰው ደም ቀላል አይደለም። አሁን 21ኛ ክፍለ ዘመን ውስጥ ነን። ስለዚህ ቆም ብለን ራሳችንን መፈተሽ አለብን። እብን ካልሆነ ወጣቱ ራሱ ለምንድን ነው እምቢ ማለት አለበት። በቃ ጦርነት ቀላል አይደለም። የሰው ልጅ ቅጠል አይደለም። ደም ቀላል አይደለም። ስለዚህ ወጣቱ ራሱ ሰላም ፈላጊ መሆን አለበት። ማህበረሰቡ ሰላም ፈላጊ መሆን አለበት። ለጦርነት የሚያነሳሱ ሰዎችን ራሳቸውን ማየት ግዴታ ነው። በቃ ያለ ስልጣን መኖር ይቻላል። ማስቀደም ያለብን ህዝቡን ማስቀደም አለብን። ስልጣን ደግሞ ከተፈለገ ለምርጫ ዝግጁ መሆን ነው። በዚህ ሰዓት በጉልበት ስልጣን ይዛለሁ ማለት ዘበት ነው። በጣም ከባድ ነው፣ የማይሆን ነው። ስለዚህ ወንድም መጨራረስ እስከ መቼ ነው? መቆም አለበት። ይሄ ተገቢ አይደለም። የትግራይ ወጣት ራሱን ማየት አለበት። የትግራይ እናቶች ራሱን መፈተሽ አለበት። ይህም ብቻ አይደለም፣ ሌሎቹም ለጦርነት የሚነሳሱ ሰዎች ራሳቸውን ማየት አስፈላጊ ነው። ከጦርነት የሚገኝ ነገር የለም የሚል ሀሳብ አለኝ። አክቹዋሊ አም ናት ፖለቲሽን